የተለያዩ ቴክስቶችን ሲላላክ የነበረ ሰው አየሁ። ለጊዜው ትንሽ ደግጬ ነበር ምንድነው ምናምን ብዬ። በኋላ ላይ ግን ነገሮችን ማገናዘብ ባለ ነገር አለ። ከዛ ረገድ ለራሴ እናረጋጋሁ። ከዛ ፌስቡክ ላይ ጻፍኩ ከኔ ቁጥር ከኔ እንትንጭ ያው ፓስወርዱን በሱ ሞባይል ገብቼ ነበር። እሺ ገብቼ ነበር። እሺ አልወጣሁትም። በቃ በዚህ አጋጣሚ ሳይጠንቀቅ ፌስቡክ እንደዚህ ግልጥ ነው። በሰው ሞባይል መግባትም አስፈላጊ አይደለም። ለምን ያህል ጊዜ ነው በዚህ መንገድ የተጻጻፈው? እንደገና ደግሞ መቼ ምን ያህል ጊዜ ነው ፌስቡክ ፓስወርድ ሁለት እሱም ጋር ይሰራ ነበር አንተም ጋር ይሰራ ነበር? አዘም ታይም እንጽፍ ነበር። በጣም ጥሩ። ስለዚህ እዚህም ተይጻፍ ከነበረ አንተ ከዛ ምን አደረከው? ፓስወርድ ቀየርክ። እሺ ለምን ያህል ጊዜ ነው ይሄ ረሳሁት? እኔ በሱ መግባቴ ረስቼው ነበር። ለምን ያህል ጊዜ ነው በሱ ስልክ ላይ ገብተህ ጓደኛህ ያልከው ሰው ደግሞ ከሰው ጋር ሲጻጻፍ የነበረው ለ1 ሰዓት ለ2 ሰዓት ለ24 ሰዓት ለምን ያህል ጊዜ? ለብዙ ጊዜ ነው። ምን ያህል ጊዜ? ለምሳሌ በጣም ብዙ ጊዜ እንዳልኩ ከዚህ ሀገር እስከወጣ ጊዜ ድረስ እንግዲህ እየተጠቀመበት ነበር ማለት ነው። ፖስቶች አይፖስትም እንጂ ኢንቦክስ ያደርጋል። በኋላ ላይ ፓስወርድ መቀየር የሚባል ነገር አለ። እኔ ጋር ስለሆነ አንዱ ጊዜ ሊስተው ቢቀይረው እሱ ኖሮ ፓስወርድ ቀይሮ መጠቀም ይችላል። በኢሜል በስልክ መጀመሪያው በኢሜል ስለዚህ በኢሜሉ አንተ ጋር ከሆነ እንዴት ሊቀይረው ይችላል? ኮንፈርሜሽን የሚላከው ወደ ኢሜልህ ነው። አዎ ልክ ነው። ኦኬ ዘ ሴም ታይም አንተም ጋር ካለ እሱም ጋር ካለ የሚላላከው ታያለህ ማለት እኮ ነው። አንተም ጋር ይደርሳል እሱም ጋር ይደርሳል እና ይሄ ሁሉ ሲሆን አንተ ወደ ብሎክ አረኩኝ። ምን አስተካከልኩኝ? ገብቼ ፓስወርድን ቀይሬ ይሄ ሁሉ ሲጻጻፍ ወዲያው ስትለይ ቆየ ማለት ነው። በጣም ረጅም ጊዜ ሌላው ይቀርሽ። አይ ድምጽ አሁን የድምጽ ቴክስት አለ አንተ ጋር በድምጽ ለሰው የላከው ሰላምታዎች ምናምን ነበሩ። እሺ እኮ ያንተን ድምጽ ከየት አገኘው? ድምጽም ሀካ ይደረጋል። የራሴ ነው እሱማ የራሴ ድምጽ ነው። ድምጽህም ላይ ተገቢ ያልሆነ ነገር ሰምቻለሁ። ፍቅር ይዞ ያውቃል? አፈቅራለሁ ግን ቶሎ ሰለቻለሁ። አታው እውነት ለዛ እስካሁን ያላገባሁት በዚህ አጋጣሚ ማስታወቂያ እንስራዚው እንዴ ነፃ ነኝ ያልከው? አዎ እንትን አለብኝ የመሰልቸት ነገር አለብኝ። ቶሎ ሰለቻለሁ ነው ብዙ ታውቂኛለሽ። የሆነ ነገር ራሱ ላይ ብዙ ሰዓት ማሳለፍ አልችልም። አዲስ ነገር ፈልጋለሁ። ሰላም ጤና ይስጥልኝ፣ እንደምን አላችሁ? አገልግል ሚዲያ ዛሬም መረጃዋን አጠናክራ ወደ እናንተ መጣለች። በሰሞነኛ መረጃ መነጋገሪያ የነበረው ታዋቂው ጋዜጠኛ ዛሬም ድረስ ነገሩ አልበርድ ብሎ አንዱን እየወለደ ቀጥሏል። ጋዜጠኛውን በማጋለጥ ሳይቀድመ ልቅደመው በማለት በወደፊት የወጣው ወጣት የጋዜጠኛ ሶፎንያስ አበር እንደሆነም ታውቋል። ጋዜጠኛ ሶፎንያስ በትናንትናው ዕለት ከስራ የተባረረ ሲሆን ራሴን ለማከብ ጸበል ገብቻለሁ በማለት የተናገረው ንግግር ውሸት እንደሆነና አሁንም በአዲስ አበባ እንደሚገኝ መረጃዎች ያመለክታሉ። ሁሉንም በዝርዝር የምንመለከት ይሆናል። እናንተም ላይክ እና ሼር በማድረግ አብራችሁን ቆዩ። ሶፎንያስ ዋሲሁንን ከአዲስ አበባ አዳማ ድረስ እንዲመጣ ያደረገው ወጣት የሶፎንያስ ተባባሪ መሆኑ ብዙዎችን አስገርሟል። ሰዎቹም ወደ ጥርጣሬ እንዲገቡ ካደረጋቸው ውስጥ ከአሁን ቀደም የጠለቀ ግንኙነት እንደነበራቸውና አሁንም በጥቅም አለመግባባት ተፈጥሮ የመረጃ ሽቅድድም ነው ተብሏል። ወጣቱ ከአሁን በፊት የሚሰራቸው ስራዎች በሙሉ የሴትና የወንድ ጾታዊ ግንኙነት በሚመለከት በመሆኑ የበለጠ ትኩረት እንዲስብ አድርጎታል። ወጣቱም ወደ ሚዲያ በመውጣት መረጃዎችን ካወጣ በኋላ ለህይወቴ ሰግቻለሁ፣ ከቤት መውጣት ከብዶኛል በማለት መልእክቱን አስተላልፏል። ገና ከጅምሩ ዶጋመድ አድርጓለሁ በማለት ሲናገር የነበረው ወጣቱ በክብሬ መጣልና አንላቀቅም በማለት ሲናገርም ተስተውሎ ነበር። ይሁንም እንጂ አሁን በወጣው መረጃ ግን ወጣቱ ብዙ ዛቻና መስፈራሪያ እየደረሰበት መሆኑን ተናግሯል። ጋዜጠኛው ህዳር 30 2018 ከአሻ ሚዲያ ጋር የነበረው የሥራ ውል መቋረጡን ባስታወቀበት ሶፎንያስ ለቀረበለት ጥያቄ ምላሽ መስጠት አለመፈለጉን ገልጿል። ራሴን ለማከብ ጸበል ገብቻለሁ ማለቱም ገልጾ ነበር። ይሁንም እንጂ ጋዜጠኛው ያለ አባት ያሳደገችው እናቱ ቤት መሆኑ ታውቋል። ጋዜጠኛ ሶፎንያስ ያለ አባት ማደጉን ተከትሎ እናቱን አጥብቆ እንደሚወዳት ደጋግሞ አሳይቷል። አበባ ሳይቀር አስበትኖላታል። ካባም አልብሶ አስደስቷታል። ገና ስለ እናቱ ሲናገር እንባው የሚቀድመው ሶፎንያስ እናቴ መልከኛና ቆንጆ ነበረች፣ እኔን ያለ አባት ስታሳድግ መልኳ ተወለገ እንጂ በማለት ይናገራል። ሶፎንያስ ታታሪ ጋዜጠኛ እንደነበር ብዙዎች ይመሰክራሉ።
ለጋስነቱን ብዙ ድርጅቶችን ጎብኝቷል። የትዳር ህይወቱ ብዙ ግልጽ አይደለም። አንዳንድ ኢንተርቪው ላይ ሲናገር ብዙ ጊዜ አፈቅራለሁ ግን ደግሞ ቶሎ ሰለቻለሁ በማለት ሲናገር ተመልክተናል። እናም ዛሬ ሲከፋውና መሄጃ ሲጠፋበት በእናቱ እቅፍ መደበቁ እየተነገረ ይገኛል። ለሰዓቱ ያዘጋጀንላችሁ መረጃ ይህንን ይመስል ነበር። በቀጣይ እስክንገናኝ በያላችሁበት የዓለም ዳርቻ ቸር ይግጠማችሁ።